እንደው ስለ አቡነ አረጋዊ እስኪ ንገረኝ ብዬ አንድ ሰው ጠየቁት። እንደ አቡነ አረጋዊማ የትግራይ ተወላጅ ናቸው ብሎ መለሰልኝ። ብዙዎቻችሁ አቡነ አረጋዊ ሲባል ትውልዳቸው የት ይመስላችኋል? ሐቁን ንገሩኝ እስኪ የት ይመስላችኋል? እናንተ ጆሮአችሁ የተበከለ ናችሁ። እኛ ንጹህ ጆሮ ነው ያልነው። እሺ የት ይመስላችኋል? አቡነ አረጋዊ ትግራይ ነው ይመስላችኋል አይደለም? አቡነ አረጋዊ ፈረንጅ ናችሁ ብላችሁ ተደነግጣላችሁ? አንደነግጥም። ቅዱስ ጊዮርጊስ ፈረንጅ ነው። አቡነ አረጋዊ ፈረንጅ ናቸው። አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። አርሴማ ፈረንጅ ናት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ግን ከደማቸው ከቀለማቸው ጉዳዩዋ እሱ አይደለም። ዘራቸው የትም ይወለዱ ከየትም ይምጡ እሱ አይደለም ጉዳያቸው። ከነገድና ከቋንቋ ሰብስቦ የተወለድ ማነሳይል ሰውነታችን አክብሮ የመንግስተ ሰማያት ዜጎች ያደረገን እግዚአብሔር ነው። ሐዋርያትን ሲመርጥ ይላሉ ሊቃውንቱ፣ ሐዋርያትን ከአምስት ወገን መረጣቸው ሊቃውንቱ። ከአናምያን ከሸማኔዎች ወገን፣ ከሐናጽያን ከግንበኞች ወገን፣ ከመስተገብራን ከገበሬዎች ወገን፣ ከመሰግራን ከአሳ አጥማጆች ወገን፣ ከመጸባሃን ቀረጥ ግብር ከሚሰበስቡት ወገን መርጦ ሰው አደረጋቸው። እንኳን የመንግስተ ሰማያትን ቁልፍ የሀብታም መጋዘን ቁልፍ እንኳን መያዝ የማይችሉትን የተናቁትን አሳ አጥማጆችና ተራ ሰዎች መርጦ የመንግስተ ሰማያትን ቁልፍ ሰጥቻለሁ ብሎ አከበራቸው። እግዚአብሔር በተናቀ ነገር የተከበረ ስራ መስራት ያውቅበታል። የሙሴ በትር የተናቀች ተራ እንጨት ዱላ ነበረች። ያቺ በትር ገናናውን የፈርዖን መንግስት የገለበጠች የኤርትራን ባህር የከፈለች እስራኤልን 40 ዓመት የውሃ ፍጆታቸውን የቻለች ትልቅ በትር ናት። ከሙሴ በትር ጀርባ ማን ስላለ? እግዚአብሔር ስላለ እና ማርቆስ በግብፅ ብዙ መከራ ተቀበለ። ሰዎቹ ማርቆስን አውጥተው እንደ በሬ አንገቱ ላይ ገመድ አስረው ሞፈር ቀንበር አዘጋጅተው በመካከል ላይ ቀንበር ታውቃላችሁ? እምን ላይ ነው የሚያርፈው? አቤት እንደዚህ ነው እንደዚህ ነው እንደዚህ እሺ እንደዚህ ከሚገጠሙስ ምን ይባላል? አቤት እሺ ገበሬው የሚይዘውስ እንዴ? ምእመናን ይሄንን አትርሱ እንዴ! ይሄ ነው እኮ እንጀራ የሚያበላን እኮ። የከተማው ሰው ወይ ትራክተር አላመረታችሁ። እኛ እኮ የሚገርማችሁ ወይ ከሳይንሱ ሆነን አልመጠቅን ወይ ከሃይማኖቱን አልረቀቅን መካከል ወርቀን ቀረን። ይገርማችኋል። ወይ እንደ ፈረንጆቹ ምጠቁ ተራቀቁ፣ ወይ እንደ ቅዱሳን እርቀቁ ምጠቁ። ከሁለቱ የተፈናቀለ ሶስተኛ ነገር የለም። ከሞፈር ቀንበሩም ተፈናቅለን ትራክተርም ሳናመር ትራብ ልናልቅ እኮ ነው ወገኖቻችን። እሺ ምንድነው? አቤት yes ወሻዬን እናንተ ጆሮአችሁ ከቢከዳችሁ ተስፋላችሁ ማለት በመልእክት ትረዳላችሁ ማለት እና አሁን አያችሁ በሮቹን ቀንበር ጫኑና በሞፈሩ ፋንታ ማንን አደረጉት? ማርቆስን አደረጉት። ይገርማችኋል። ቀንበሩ ላይ አስረው ጎተቱት። ደሙ ተንዠቀዠቀ፣ ስጋው ቆዳው ተቀዳደደ፣ ስጋው ተቦጫጨቀ፣ አጥንቱ ተሰባበረ።